ምዕመናን ሞት ባይኖር ኖሮ እቺ ምድር ምን ልትሆን እንደምትችል እስኪ ያስቧል። በወንጀል የተሞላች አትሆንም ነበር። በግፍ የተሞላች አትሆንም ነበር። እግዚአብሔር እሺ ፍትህ የት ጋ ይስጥ ወገኖቼ? ፍትህ የት ጋ ይገኝ ነበር? ሞት ባይኖር ኖሮ ጨካኞች እንደጨከኑ፣ ኃይለኞች እንደበረቱ፣ ወንጀለኞች በወንጀል እንደተራቀቁ፣ ጉልበተኞች በጉልበታቸው እንደደፈቁ፣ አታላዮች በማታለላቸው እንደሄዱ፣ ሌቦች እንደዘረፉ፣ አመንዝሮች ሳይደነግጡ፣ እንደዚሁ ምድር ፍትህ አጣ እየተጎሳቆለች ልትኖር ይገባ ነበር ወገኖቼ። ፍትህ አያስፈልግም? እንደ አልዓዛር የኖሩ ሰዎች እረፍት አያስፈልጋቸው? ምድር ላይ የተበደሉ ሰዎች መካሳ አያስፈልጋቸው? ምድር ጀርባዋን የሰጠቻቸው ሰዎች እግዚአብሔር ፊቱን ሊሰጣቸው አይገባም? ፍትህ እንደታጣ ምድር ላይ መቅረት አለበት? እንደዚሁ መቀጠል አለበት? ፍትህ አያስፈልግም? ለዘላለም የሰው ልጅ እንደዚሁ እንደኖረ መኖር አለበት? እንዳስጨነቀ መኖር አለበት? ግፍ እየሰራ መኖር አለበት? ዋጋውን ማግኘት የለበትም? መቀጣት የለበትም? በአውደ ፍትህ መቆም የለበትም? ፍርድ አያስፈልገውም? ለዚህ ዓለም ያስፈልገው። ለጭምቶች ክብር፣ ለጨካኞችም ዋጋቸውን ሊቀበሉ ይገባል። እግዚአብሔር የፍትህ አምላክ ነው። ፍትህ ርት የሚያጸነው ደግሞ ከሞት በኋላ ባለው ህይወት ነው። ጥቂት ብዙ ጽድቅ ኖሯቸው ጥቂት ኃጢአት ያላቸው እዚህ ምድር ላይ ዋጋቸውን ጥቂት ይቀበላሉ፣ በዘላለም መንግስት ይከብራሉ። ብዙ ግፍ የሚሰሩ ጥቂት ደግሞ ምድራዊውን ነገር ይሰጣቸዋል እግዚአብሔር። ወዳጆቼ ሁሉንም ማለት አይደለም፣ በአብዛኛው የምድራዊ ምቾት ግን እኔና እናንተ ክርስቲያኖች ልንቀና አይገባም። እግዚአብሔር አንዳንዴ የሰማዩን ስለሚነፍቃቸው የምድሩን ደግሞ ጥቂት ይሰጣቸዋል። ምን ያስቀር